ኃላፊነቱን ወስዳለሁ አሉ አርነ ስሎት ከ3-0 አሳማሚ ሽንፈት በኋላ። በአንፊልድ በእንግሊዝ ፕሪሚየር ሊግ ከታዩ መጥፎ ሽንፈቶች አንዱ ነው ትላንት የታየ። ከዚህ ሽንፈት በኋላ ድህረ ጨዋታ ቃለ ምልልሳቸው ላይ ሰውየው this is another big disappointment ሌላ ከባድ ቅሬታ የሚያሳድር ሌላ በጉዞ ላይ የሚያጋጥም ከባድ እንቅፋት አድርገው ቆጠሩ። በመጀመሪያ ግማሽ ሰዓት ላይ አሉ የመጀመሪያው 30 ደቂቃን ታሳቢ አድርገው ሲናገሩ የተጫወትነውን 1-0 መመራት ከጀመረን በኋላ መቀጠል አልቻልንም። በጥሩ ጀመርን፣ ከዚያ ከጎሉ በኋላ መልካችን ተቀየረ ባይናቸው ስሎት። ኖቲንግሃም ፎሬስት ያችን ጎል ያስቆጠረባቸው ደግሞ ከቆመ ኳስ መነሻነት ነው። ሙሪዮ ብራዚላዊ ተከላካይ ከዕለቱ የኖቲንግሃም ፎሬስት ኮከቦች አንዱ እርሱን ያስቆጠረው። ከዛ በኋላ ያለው ነገር ጭቅጭቅ፣ ቴክኖሎጂ ገላግሎናል። እይታችን አንድ ተጫዋች ከጨዋታ ውጪ እንደሆነ ያሳያል። ግን ኳሱን ነክቷል ወይስ አልነካም? ካልተጫወተው ከእንቅስቃሴው ጋር ካልተሳተፈ ከጨዋታ ውጪ ሊባል አይችልም። በአቋቋም የስ ከጨዋታ ውጪ። አሊሰን ቤከርን ሸፍኖት ከሆነ ግን እንደተሳተፈ ይቆጠራል በጨዋታው ሕግ መሰረት። ግን ደግሞ በእይታ ብቻ እንዲሁ የተወሰነ አይደለም። ተወደደም ተጠላም ቴክኖሎጂ ደግፎ ለዳኞቹ ግልግል የሆነ መረጃ ሰጥ። በሰሚ አውቶሜትድ ኦፍሳይድ ሲስተም መለኪያ ተጫዋቹ ተሳትፎ አልነበረውም። ስለዚህ ጎሉ ጸደቀ። አሁን እንግዲህ አርነ ስሎት ዳር የሚሉት ይህች ጎል ከተቆጠረች በኋላ እኛ እንደ መጀመሪያው 30 ደቂቃ አይደለንም የሚሉት ጎሉ ተገቢ ነው ተገቢ አይደለም የሚለውን ጭቅጭቅ ለማንሳት ይመስላል። ግን ስለዚህ ጉዳይ ሲጠየቁ መለሳሉ። ለምን ለሰበብ አይመችም ጨዋታ ከጨዋታ ውጪ አይደለም ሲባል ሰማሁ አሉ ስሎት። ታዲያ ከጨዋታ ውጪ ካልሆነ እንግዲህ ምን መከራከር ያስፈልጋል ብለው ነው ያለው። ሊቨርፑል ስለ ትላንቱ ሽንፈት ያለ ሰበብ ነው የቀረው።